ዝናብ ሲዘንብ ምን ይጠብቃሉ? በረዶ ወይስ ውሃ? ዛሬ የምናወራው ግን በዝናብ ፋንታ ህዋሳዎች ስለሚዘንቡባት ዮሮ ስለምትባለው ትንሽዬ ከተማ ነው። ጤና ይስጥልኝ አድማጮቻችን። በዛሬው ፕሮግራማችን ወደ ማዕከላዊ አሜሪካ ወደ ሆንዱራስ እናቀናለን። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ፍሬንታቴ ነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። በዚህ ከተማ በየዓመቱ ቢያንስ አንድ ጊዜ ሰማዩ በደመና ይሸፈናል፣ ነጎድጓድና መብረቁም ያስገመግማል። ከቆይታ በኋላ ግን በከተማዋ መንገዶች ላይ የሚታየው ነገር ውሃ ብቻ አይደለም። በሺዎች የሚቆጠሩ ትናንሽ አሳዎች በመሬቱ ላይ ተበታትነው ይገኛሉ። ይህ ክስተት ሉቪያ ደ ፔሴስ ወይም የአሳ ዝናብ በመባል ይታወቃል። ይህ እንዴት ሊሆን ቻለ? ለከተማዋ ነዋሪዎች ይህ ሳይንሳዊ ክስተት ሳይሆን መለኮታዊ በረከት ነው። ታሪኩ የሚጀምረው በ1950ዎቹ ነው። ሆሴ ማኑኤል ሱብራና የተባሉ አንድ ስፔናዊ ሚስዮናዊ ወደዚህ ከተማ መጡ። አባ ሱብራና በከተማዋ ያለውን ከፍተኛ ድህነትና ረሃብ አይተው ለ3 ቀናትና ለ3 ሌሊት ያለማቋረጥ ጸለዩ። ፈጣሪ ሆይ ለእነዚህ ምስኪን ሰዎች የሚበሉትን ስጣቸው ብለውም ተማጸኑ። ጸሎታቸውን እንደጨረሱ ሰማዩ ጠቆረና አሳ መዝነብ ጀመረ ይባላል። ከዛን ጊዜ ጀምሮ ለ160 ዓመታት ይህ ክስተት ሳይቋረጥ ቀጥሏል። በየዓመቱ አሳው ከዘነበ በኋላ ነዋሪዎቹ ተሰብስበው አሳውን በመልቀም ትልቅ የጋራ ድግስ ያዘጋጃሉ። እንግዲህ ሳይንቲስቶችም ይህን እንግዳ ነገር ዝም ብለው አልተመለከቱትም። እውን አሳ ከሰማይ ይዘንባል ወይስ ሌላ ምስጢር አለ? በዚህም መሰረት ሳይንሳዊ መላምቶቹ ምን ይመስላሉ? አንደኛው የውሃ ተንባብ ወይም ዋተር ስፖርትስ። ኃይለኛ አውሎ ንፋስ በባህር ላይ ወይም በወንዝ ሲከሰት ውሃውን ከአሳዎቹ ወደ ሰማይ የመምጠጥ አቅም አለው። እነዚህ አሳዎች በደመና ውስጥ ተጉዘው ርቀት ላይ ባለችው ዩሮ ላይ ሊወርዱ ይችላሉ። ሁለተኛው የመሬት ውስጥ ወንዞች ወይም አንደርግራውንድ ሪቨርስ። አንዳንድ ተመራማሪዎች እንደሚሉት አሳዎቹ ከሰማይ ሳይሆን ከመሬት ውስጥ ነው የሚመጡት። በከተማዋ ስር ያሉ የመሬት ውስጥ ወንዞች በኃይለኛ ዝናብ ምክንያት ሞልተው ሲፈሱ አሳዎቹ በስንጥቆቹ በኩል ወደ ላይ ይወጣሉ። የሚገርመው ግን አሳዎቹ በሙሉ አይነ ስውር መሆናቸው ነው። ይህም በጨለማ ዋሻ ውስጥ እንደሚኖሩ ፍንጭ ይሰጣል። ምንም እንኳን ሳይንሱ የተለያዩ ምክንያቶችን ቢደረድርም አሳዎቹ እንዴት አንድ አይነት ዝርያ ብቻ እንደሚሆኑና ለምን በዓመት አንድ ጊዜ ብቻ እንደሚከሰት እስካሁን ሙሉ ምላሽ አልተገኘለትም። ዛሬ በዩሮ ከተማ አሳዎችን የሚያክሉ አዳዲስ የንግድ ምልክቶችና ፌስቲቫሎች ተስፋፍተዋል። ይህ ክስተት ለከተማዋ የቱሪስት መስህብ ከመሆኑም በላይ በሰው ልጅ አእምሮና በተፈጥሮ ሚስጥር መካከል ያለውን ትንቅንቅ ያሳየናል። ለእናንተስ ምን ይመስላችኋል? ይህ የአባ ሱብራና ጸሎት ውጤት ነው ወይስ የተፈጥሮ አጋጣሚ? አስተያየታችሁን ኮሜንት ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን። በቀጣይ ሌላ አስደናቂ ታሪክ ይዘንላችሁ እንቀርባለን። ፕሮግራሙን ወደ እናንተ ያዘጋጀሁትን የፍሬንታጤ ነበርኩኝ። መልካም ቆይታ።